አታደርጉ። የማይነገር ቃል ልታወጡ ትችላላችሁ። ከክብር የሚበልጥ ነገር የለም። ህይወታችሁ የሚበልጥ ነገር የለም። እኔ እንደዚህ ነው የምለው። ልትናደዱ ትችላላችሁ እንደዚህ ስላችሁ ማለት ነው፣ ሌሎቹ ማለት ነው። ለምን? ስለማወዳችሁ ስለማከብራችሁ፣ የእነሱን ክብር ማንም እንዲነካ ስለማልፈልግ፣ የማይከበሩበት ቦታ መቆም እንደማልችሉ ስለማልፈልግ ነው። እኔ ሁላችሁም ይሄንን መሆን አለበት። የምትናገሩ የምታወሩ ይሄ መሆን አለበት። እሷ ሴት ናት፣ ምን ሴት ስለሆነች ቆፍጠን ማለት አለበት ብሩኬ። አሁን እዚህ ላይ ቆፍጠን ብሎ ከፈለገች መርምሯን ትመርም፣ ካልፈለገች አጠገቧ ያለችው ሚስቱ ሀይሚ ካመነች ምንም እኛ እናምናለን፣ እናውቃለን። ምንም ችግር የለም። እሷ አሁን ከተቀበለች እኛ ምንም እንትን ሰው አንዳንድ ሰው ይባል የፈለገውን ይበል፣ ማንም ሰው ያውቃል። ይሄኛውን አንገቴን ይወጥሳለሁ ማተቤን ይወጥሳለሁ እንዳሉ ብዙ ልጆች ይላሉ። በከብሌን አንገቴን ይሰጣሉ። እኔም ማለት ነው የሱ ልጅ እንዳልሆነ እንደዚህ ነገር እንደማያደርግ ማለት ነው። ትክክለኛ እሷም እሱም ማንም ጋር አጠገቡ እንደማይደርስ ሀይሚም ብሩኬም አንገቴን ይሰጣሉ ለሁለቱም ማለት ነው። ለዚህ ደግሞ እናንተ ራሳችሁን አስከብሩ። እናንተ ራሳችሁን ካላስከበራችሁት ማን ነው እናንተን የሚያከብረው እንዴ? እናንተ ከወራዳ ሰው ጋር ቆማችሁ የሆነ ነገር የምትሉ ከሆነ ማን ነው እናንተን እንትን የምንለው? ከወረደ ሰው ጋር አትውረዱ። ራሳችሁን አስከብሩ። ጸሎት አድርጉላችሁ ሁላችሁም። ይሄ ነገር እስቲ ከኛም እግዚአብሔር እቺን ሴትዮዋ ከኛ ህይወትም ከነሱ ህይወትም ንቅል ትበል እስቲ። እመቤቴ ቅድስት ድንግል ማርያም እነሱም ትጠብቃችሁ። የረገጡት ሁሉ ይለምለም፣ የነኩ ሁሉ ይባረክ። ህይወታችሁ የሰመረ ይሁን። ጸጋ በረከት ቤታችሁ ይሙላ። እናንተም ደግሞ በጣም የምታስቡ ልጆች፣ በጣም ከእናንተ በላይ የምትራሩ ልጆች አሉ። እንደ እግዚአብሔር ፍቃድ ይስተካከላል ነገርየው። በዚህ መንገድ ይስተካከላል ካሉ በዚህ መንገድ ይመጣል፣ በዚህ መንገድ ይመጣል። እንደ እግዚአብሔር ፍቃድ ይስተካከላል ብለን ነው የምናስበው። ካልፈለገችም ደግሞ ገደል ግቡ። እኛ ልጆቻችን ይዘን መጓዝ እንቀጥልበት። ከዚህ ህይወት ከተጨመላለቀው ነገር እንዲወጡ አንድ ሆነን ልጆቹን ይዘን ልጅቷን መጣል አለብን። እኛ ሁለቱንም መጣል አለብን። እንወዳቸዋለሁ፣ አከብራቸዋለሁ። እንደዚህ ስላቸው እኔ ሀይሚና ብሩኬ የማይከበሩበት ቦታ መሄድ ስለሌለባቸው የሆነ ነገር ከተፈጠረ መናደዳችን አይቀርም ስለሆነ ነው። እሺ ውዶቼ፣ በውስጥም እናወራቸዋለን በቻልን አቅም። እዚህ ጋርም ደግሞ ኦዲየንስ አንድ እንዲሆን እንትን እናደርጋለን ማለት ነው። ሀሳብ ካላችሁ ማውራት ትችላላችሁ። ዳርሻለሁ ነኝ። ኦብሲ በጣም እናመሰግናለን። የሁላችንንም ሀሳብ አንቺ ብለሽዋል። በጣም አሪፍ ነው። ያለው አማራጭ ሌላ ምንም አይነት አማራጭ የለም። አሁን ያለው አማራጭ ቀጥታ ወደ አዲስ አበባ ገብተው በጣም ወይ በውክልና ማስተካከል አለቀ። ወደ አዲስ አበባ መመለስ አለባቸው። ስራቸውን ጨርሱ። ይሄን ነው አንቺ ብለሽዋል ሁሉንም ነገር። ይሄ ነገር እኮ አንድና አንድ ያው የሚታወቅ ነው። ገባችሁ? ግን ምንድነው እኔ አንድ ነገር በተዋዋሉበት የሆነ በቃ በማስፈራራት ምናምን የያዘች ይመስለኛል ልጅቷ እንጂ እኮ የሆነ ነገር አብረው ጀምረው በመሀል ላይ ወደ ሌላ ነገር ቀይራው ነው ልጅቷ። ይሄም አንድ እኔ እንደዛም ይመስለኛል። ገባሽ? እኛ ደግሞ ልጆቻችን ወይ